እግዚአብሔር ብዙ ሰጥቶን አንድ ስለነሳን ብቻ በየጠንቋዮቹ የሚዞር በጣም ብዙ ሰው አለ። ስንት አርጎልን ስጋውን የሰጠን መድኃኔዓለም ጨጓራ በሽታ ያድነንም ተብሎ በጠንቋይ ቤት ይከዳል ማለት እንቅጩን ብነግራችሁ አይሻልም? በጣም ስለሚያመኝ እኔ ማርያምንም ወዳታለሁ ክርስቶስም ወዳለሁ ግን ከፓስተሮች እጄ ተፈውሼ ብመጣም ችግር አለ የሚል ሰውም ስላለ ማለት ነው። እንቅጩን ለመናገር አሁን ለስጋው ያልሳሳ መድኃኔዓለም ለጤና ይሳሳል? ለደሙ ያልሳሳ እግዚአብሔር ደግሞስ ክርስቶስ ለኛ ሲል ተቸንክሮ እኛ ራስ ፍልጠት ላንችልለት ነው? ለሱ የምናሳየው ፍቅር ይሄ ነው? ይሄን የምኞታችን መቃብር የበዛውን ማየት የሚችል አይን አተናል። በእውነት እንዴት ያለ ጸጋ ያለን እኮ መስላችሁ እማምላክት እንደኛ ያለ ባለሀብት እኮና ባለጸጋ እኮ የለም። ማርያምን ያህል እናት ሰጥቶን ጸጋ የመላባት የማይደክሙ ጠባቂዎችን መላእክትን ሰጥቶን ምን ጎሎብን? አይመሽባቸው ፈጣኖች፣ አይደክሙ ኃያላን፣ አይሞቱ አይታመሙ ሕያዋን፣ ተራራና ገደል ወንዝና ሸለቆ አይጋርዳቸው ረቂቃን፣ ፈጣኖች እንደ እሳት እኛን መብላት ከመጀመሩ በፊት ከእሳት ቀድመው የሚገኙ ኃያላንን የሰጠን ነገስታት እኮ ባለስልጣኖች እኮ በሚሞቱና በሚክዱ ወታደሮች ነው የሚታጀቡት። እግዚአብሔር ይመስገን እኛ የምንጠበቅ ግን ዘላለም በማይርቁ በማያንቀላፉ ትጉሃን መላእክት ነው። ሁላችንም ስንወጣ ስንገባ ለዚህ ነው መጽሐፍ ብቻዬን ነኝ ብለህ ከቤትህ ራቁትህን አትተኛ፣ ሰው ባያይህ ጠባቂ መልአክህ አይለይህምና ይላል። የማይለዩ ረቂቃን መላእክት አዛኞች የማይጸየፉ ተሰጥቶናል። ይህንን ሰጥቶን ከምግብ መርጦ ስጋውን ሰጥቶን፣ ከመጠጥ በላይ ደሙን ሰጥቶን፣ ከልብስ መርጦ ራሱን አልብሶን፣ ከሀገር መርጦ መንግሥተ ሰማያትን ሰጥቶን፣ ከሰይፍ መርጦ መስቀሉን ሰጥቶን፣ ከጫማ ይልቅ ወንጌልን አጫምቶን እንዲህ ያለን ባለጸጎች ሆነን ሳለን ትልቁን ሰላም ሰጥቶን ጥቂት ሰላም ፍለጋ እግዚአብሔር ቸርነቱ ጸሎታችን አለመስማቱ። እውነቴን እኮ ነው የምራግሩን። ጸሎታችን ብንሰማማ እኮ ተላልቀን ነበረ። ካህኑም ከካህን ጋር ተላልቋል፣ ዲያቆኑም ከዲያቆን ጋር አለቀ ነበረ። አዲያ ግን እግዚአብሔር ቸር እየመረጠ ሕፃን የጠየቀው ሁሉ አይሰጥ አይደል እንዴ? ሕፃን ምን ይላል? እናቱ ስታቦቃ ቂጣ ጋግሬ ስጪ ማለት ሲገባው እሳት አምጪ ይላል አይደለም? ይሄ አይሰጥም፣ እሳት ነው። እኛም በእግዚአብሔር ዘንድ ሕፃን ስለሆን እሳት እንለምናለን። እግዚአብሔር ግን ያንን አይሰጥም። የሚረባንን ይሰማል፣ የማይረባንን ደግሞ አይሰማም ማለት ነው። ልጅ ነኝ አትበል፣ ቁረብ ልጅ ነኝ፣ ጸልይ ልጅ ነኝ፣ ንስሐ አባት ወጣት ነኝ። እንደዚህ ያለ ቀልዳችሁን ተው። ለኃጢአትም ልጅ ነኝ አትበሉ፣ ለጽድቅም ልጅ ነኝ አትበሉ። ገና ነኝ አትበል። አሁኑኑ መዘጋጀት ይገባል። አንዱ ይሄንን የነገራቸው። ስለዚህ ሁላችሁም ባለ በዘመናችን ሰው 30 ዓመት 40 ዓመት ገና ልጅ ነን እኮ ባለቤቴም ልጅ ነው ባለቤቴም ይላል ሰው። ረተው አርጅታችኋል። ኑር ነው መመለስ አለብን። ማንም ሰው ለመንግሥተ ሰማይ መላለም የሚባለው ዛሬ ሊቃውንቱ ያሉት ላይ በዕፀ ሰናይ ወአልጸቀ ዘመን፣ እነሆ መልካም ነገር ደረሰ፣ በጎ ዘመን ደረሰ አለ ቅዱስ ያሬድ። ምንድነው ይሄ በጎ ዘመን? ሁላችሁም አንድ ጊዜ በጎ ዘመን ደረሰ በሉ። እንዴት ያለ ዘመን ደረሰ? ይሄ ደስ የሚያሰኝ ነው። ዘመኑ ከፍቷል፣ ያለቀ ዘመን ነው። አይ ስምንተኛው የሚል አለ። ዝም ብሎ የጎበጠ ልብ ያለው ሰው ማለት ነው። በጎ ዘመን ደረሰ ነው ማለት። በጎ ዘመን ደረሰ ብሏል ቅዱስ ያሬድ። እንግዲህ ከዛሬ ከታኅሳስ 3 ጀምራችሁ ሁላችሁም ክፉ ዘመን መጣ አትበሉ፣ ጠማማ ዘመን መጣ አትበሉ፣ የጥፋት ዘመን መጣ አትበሉ። ማንም ሰው መነኩሴ ነኝ ቢል ባይታዊ ነኝ ቢል ክፉ ዘመን መጣ የሚል ሰው ካለ ይሄ የቅዱስ ያሬድ ጠበኛ ነው። ቅዱስ ያሬድ ያለ በጎ ዘመን መጣ ነው ያለ። ክፉ ዘመን መጣ አላለም። በጎ ዘመን መጣ ምንድን? ተመልከቱ። ወበዓላ ለቅድስት ማርያም፣ በጎ ዘመንማ ያልኩት የድንግል ማርያም በዓል ነው አለ። የድንግል ማርያም በዓል በጎ ዘመን ነው። እንዴት በጎ ዘመን ተባለ? በጎ ቀን፣ ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም
የትንቢቱን አዝመራ የጠገብንባት ዘመን። የትንቢቱ አዝመራ ምንድን ነው? እስመናው ክረምት ሐለፈ ወዝናምኒ ገባድሬሁ ጽጌ አስተራይ በውስተ ምድርነ ቃል። እኔ የምልሽን ነገር ካልሰማሽ መስተፋቅር ደግምብሻለሁ ናላሽ ሲዞር ነው የምትኖር ይላል። እውነት ይመስላልና መከራው እንደዚህ ሆነ ማለት ይሄ መከራ ውሸቱን እኮ ነው። አንደኛ መስተፋቅርም አያውቅም፣ ሁለተኛ ደግሞ አይሰራም። የማይሰራው ደግሞ ጥንቆላ ራሱ ንጽህና ይፈልጋል፣ ዝሙት አይፈልግም። የዚህ ዘመን ሰው ደግሞ ዘማዊ ስለሆነ ጥንቆላው ራሱ አይሰራለትም። በዚህ ዘመን እንኳን ደና ባይታዊ ደና ጠንቋይም አይኖር። እውነቴን ነው የምነግራችሁ ማለት ውሸቱን ነው። ጥንቆላውም አይሰራለትም። አንድ የማይሰራ ለጥንቆላውም ራሱ አይሆንላቸውም፣ ውሸታቸው ነው። ሁለተኛ ደግሞ እግዚአብሔር ከኛ ጋር ለምን እግዚአብሔር ምስሌነ ምን ይክለና እግዚአብሔር ልጆቹ አድርጎን እንዴት ነው አሳልፎ የሚሰጠው? ቤቱ ሲደፈር ዝም የሚል አባወራ ታውቃላችሁ? እንግዲያው በደሙ ያተመውን ቤት ዝም ብሎ የሚያይ ክርስቶስ አለ ይመስላችኋል? ሊጠብቀን እኮ ላይጠብቀን ደሙን ከፍሏል እንዴ! እግዚአብሔር እኮ እንዴት እንደሚያስብልን ብናውቀው እኔ ከዚህ በላይ ዕውቀት አያስፈልገንም ነበር። እግዚአብሔር በጣም እኮ ነው የሚያስብልን። መብላት እንዳለብን ያስባል፣ መተኛት እንዳለብን ያስባል። አሁን ለዚህ እኛ የምናስብ ነው የሚመስለን። እግዚአብሔር ለገነቱ ለሆድ ለሆዳችን ደግሞ እኛን የሚመስለን በፍጹም። መቼ መጉረስ እንዳለብን ያውቃል፣ መቼ ማረፍ እንዳለብን ያውቃል፣ ሲደክመን ያውቃል፣ አቅም ስናጣ ያውቃል፣ ብቸኛ ስንሆን ያውቃል፣ ሰው እንደሚያስፈልገን ሁሉን ነገር ያውቃል። ተሳስተን እንዳጠፋን ያውቃል፣ አውቀን እንዳጠፋን ያውቃል። ሁሉንም ያውቅልናል እግዚአብሔር። ስለሚያውቅ ራስን በእግዚአብሔር እቅፍ ውስጥ ወርውሮ መጣል ነው የሚያሳርፈው። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰከ እግዚአብሔር ላይ ሕፃን ልጅ እኮ እናቱ አዝላው ስትደዚህ ለሽ ብሎ ዝም ብሎ ተኝቶ እናቱ ወንዙ እስከ ወገቧ የያዛት እስከ ጉልበቷ የያዛት እስከ አንገቷ ምንም ሐሳብ የለም መተኛት። መጀመሪያ ግን አንድ የሚፈልገው ነገር አለ። ያዘለችኝ ሰው እናቴና ሌላ ሴት ናት ነው። ይህን ማረጋገጥ ይፈልጋል። ካረጋገጠ መተኛት ነው። እኛ ደግሞ ሕፃን መሆን አለብን። እግዚአብሔር ደግሞ አባታችን ነው። አዝሎን ተሸክሞን ነው የሚኖረው በእውነቱ ማለት ነው። በክንፈ ረድኤቱ ጋርዶን የሚያኖረን። ከዚህ በላይ ምን አለ? ምንስ የሚያሻል ነገር አለ? ምንስ የሚጠበቅብን ነገር አለ? ለጋስነቱን ለመግለጥስ ምን የሚገልጥበት ሌላ ምን ያስፈልገዋል? እና እግዚአብሔር በቃሉ ሞትን ያዘዋል። እኛም በሱ ቃል ሞትን ድል እንድንነሳ አምላከ ቅዱሳን በቸርነቱ ይርዳል። ከቃሉ ጋር ናችሁ? አሁን በዚህ ዘመን በደንብ ማስተዋል አለባችሁ። ቃለ እግዚአብሔር ሞትን ያሸንፋል። እስኪ በሉ ሁላችሁ ቃለ እግዚአብሔር በሉ። ምንን ያሸንፋል? ድገሙ። ቃለ እግዚአብሔር እሺ፣ ድገሙት። ቃለ እግዚአብሔር እሺ፣ ሞትን ምን ይላል? ይሄን ማወቅ አለባችሁ። አሁን በዚህ ዘመን ምን ይላል? ዝም ብሎ ያደረሰው ሁሉ እየመጣ ምን ይላል መሰላችሁ? ሰውን ዘንድሮ ሰይጣን ተቆጣጥሮታል። እሺ ሰይጣን ተቆጣጥሮታል። በቃ ምንም መነኩሴ ብትሉት፣ ቄስ ብትሉት፣ ጳጳስ ብትሉት ሰይጣን ተቆጣጥሮታል። ኋላሳ ምን ይደረግ? ምን ይደረግ? ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር በቀን 7 ጊዜ እንድንጸልይ በሕግ ታዟል። መዝሙር 118 ላይ ስባለለቴን ሲባከ በቀን 7 ጊዜ አመሰግናለሁ ተብሎ። ቅዱስ አርሳኒዎስ ግን እንደሚያደርግ ታውቃላችሁ? ፊቱን ወደ ምስራቅ ዞሮ ጸሎት ይጀምርና ፊቱን ፀሐይ ስትመታው ፀሐይ ገብታ መልሳ ፀሐይ ወጥታ በምስራቅ በኩል ግንባሩ ላይ ብርሃኗ ሲያልፍ ንሳ መክፈል ተቀውሃካይ ስጋ፣ አንተ ጎደሎ ስጋ፣ አንተ ሰነፍ ስጋ እስቲ በል ድርሻህን ጥቂት ረፍ ብሎ ስጋውን ጥቂት ያሳርፍ ነበር 24 ሰዓት። እናንተ ደግሞ በቀን ዳዊት አደጉ። የዘወትር ጸሎትና የቀን ዳዊት ሸክም ሆኖባቸዋል። አባቶቻችን ደግሞ እንዲህ ዘርፍ አውጥተው ጸልየዋል። ጎደላቸውን የሙሉልን እነሱ በእውነቱ ማለት ነው። ዘርፍ አውጥተው የሰሩት እነ ቅዱስ አርሳኒዎስ። እኛ በእውነቱ ማለት ነው ሰውነታችሁን እየታጠባችሁ ልብሳችሁን ታጥባችሁ ንጽህናችሁን ጠብቃችሁ በአግባቡ ጸልዩ ተብሎ ነው ያቃተን። ቅዱስ አርሳኒዎስ ያወጣውን ዘርፍ ግን ላሳያችሁ። ሰኔል ሲሰራ ሰኔል የሚሰራበትን ውሃ 7 ዓመት 8 ዓመት አይቀይረውም፣ ይሸጣል። እንግዲህ ተመልከቱ። ለምንድን ነው ሲባል
ቀድሞ ለተቀባዋቸው ሽቶቼ ካሳ እንዲሆነኝ ነው ይላል። እንዲህ እያደረገ የክርስቶስ መዓዛ በሱ ላይ ያድርበት ነበረ። የስሙ መዓዛ ሰሎሞን እንዲህ ይላል መጽሐፈ መክብብ ምዕራፍ 10 ላይ ይህ ስም ሰናይም ቅባ መዓዛ ከበጎ ሽቱ ይልቅ መልካም ስም ይሻላል ይላል።